ሰላም ዩቲዩብ እንዴት ናችሁ? አሁን ከእናንተ ጋር ያለሁት በድጋሚ ተገናኝተናል። አሁን ከእናንተ ጋር ያለሁት አክሊል ነኝ። ቤተሰብ አሁን ደግሞ ኤርፖርት ተገኝተናል። ይኸው የዛሬው ጉዟችን ደግሞ ወደ ሮዶስ የምትባል ከተማ፣ በጣም ምርጥ ከተማ ነች። ዛሬ ጉዟችን ወደዛ እናደርጋለን። እዛ ያለው አብረን ምናየው ይሆናል። ብዙ ነገር እዛ እናሳያችኋለን። ለዚህ ፔጅ ሁልጊዜ እንደምላችሁ ለዚህ ፔጅ በድጋሚ ሰብስክራይብ አድርጋችሁ ወይም ቪዲዮ ስታዩ ሰብስክራይብ፣ ላይክ በማድረግ ፋሚሊውን ቤተሰብ በቃ አብረን እናየዋለን። ያለው ነገር አብረን የምንከታተለው ይሆናል። በጣም ምርጥ ከተማ ነው። ብቻ እናንተ ሰብስክራይብ እና ላይክ ሼር በማድረግ ተባበሩ። ይሄው ምርጥ ቪዲዮ ይዤላችሁ እመጣለሁ። ያው ሰርች አድርገን ምርጥ የምትባል ከተማ እሷ ነች። ያው እሷ ሳናያት ደግሞ ከዚያ አንወጣም። ያው መጀመሪያ እሷ የምናየው ይሆናል። ስንት ጥንታዊ ገዳሞች ምናምን ለማየት ነው እዛ የምንሄደው። በጣም የምታምር ምርጥ የከተማም ነች። ያው ሌትስ ጎ 388 to Thessaloniki, the departure gate has changed. Now departing through gate B9. ዩቲዩብ ያው እንዳልኳችሁ ሮዶስ ደርሰናል። ያው እንደምታዩት መሀል አስፋልት ላይ ነው ያለነው። ደሴት አብዛኛው ጭር ያሉ ናቸው። ደሴቶች አብዛኛው ጭር ያሉ ናቸው። እናም መኪና ከሌለክ ያው በእግርህ ነው የምትሄዳት። አይዞ ከተማዋ በጣም ነው የምታምረው ከምላችሁ በላይ እና እሷ ለማየት አውቄ ነው እዚህ በእግሬ የወረድኩት። ያው በታክሲ የመጣው ነበርና አውቄ ነው እዚህ የወረድኩት። ምክንያቱም እዚህ ስንመጣ ብዙ የምናያቸው ነገር አለ። ያያችሁ ነው እንደዚህ አይነት ሆቴሎች ምናምን በቃ ጭር ባለ በረሃ ላይ አንድ እንትን ታገኛላችሁ። የሆነ ሆቴል ምናምን በጣም ምርጥ ሆቴል ነው። አይዞ እሱ ያለው ምናምን እናም ፋሚሊ ያው እሱን ለማየት እዚህ ተከስተናል። ያው አሁን ደግሞ የምንሄደው እየሄድን ያለው ነው ባይዘው ቢች ዳር ነው። ቢች ዳር ለመዋኘት ነው እዚህ ጋር ወርጄ ያለሁት። ለዛ ነው እንደዛ ነው እምላችሁ እና ባይዘው አሁን 1 ሰዓት ነው ያለው። 1 ሰዓት እስቲ 1 ከተኩል ነው ያለው። እዩት ሰዓቱን። ቆይ ላሳያችሁ። ያያችሁት ነው። እዩት 7 ከምናምን ይላል። አንተ ይገርማል። ሰዓቱ ተገልብጧል። 1 ሰዓት ከ33 ነው ያለው። አይመሽም። ኧረ በስመ አብ። እኔ እንደዚህ ነገር በጣም ነው የሚመቸኝ። እዚህ ጋር የእግዚአብሔር ተፈጥሮ ነው የምታይለት ትላለህ። እዚህ ጋር ቤቶች አሉ። ብቻ ቤተሰብ ዳር ቢች ለመፈለግ ነው እዚህ ጋር ያወረድ ነው። ሎኬሽኑ እዚህ ነው የሚያሳየኝና እዚህ አካባቢ ነው፣ ቅርብ ነው። ለዛ ነው እዚህ በእግሬ ያወረድኩት። ውስጥ ላይ ምናምን እንደዚህ ስትመጡ እዛ ለጀልባ እያያችሁት ነው። ኖርማል ቤት ውስጥ እኮ ነው። ለቤት ውስጥ ጀልባ ምናምን አለ። ብቻ እንደኔ እንደዚህ አይነት ደሴት ነው መገቡኝት ማየት ምናምን የሚመቻችሁ። እኔ እንደዚህ አይነት ነው ማየት የሚመቸው። እዛ ጋር በቃ ለየት ብሎ በጣም ምርጥ ቤት ምናምን ታገኛላችሁ። እናም ቤተሰብ ደግሞ እስካሁን እያያችሁ ያላችሁት ሰብስክራይብ አድርጋችኋላ። ሰብስክራይብ እያደረጋችሁ እናንተ በሰብስክራይብ አበረታቱኝ። እኔ ደግሞ ያው በተሻለ ምርጥ ሀገር እየሄድኩ አሳያችኋለሁ። ግን ሁሉም የወሰነው እናንተ ሰብስክራይብ ስታደርጉ ነው። በቃ የምታዩት ሰብስክራይብ አድርጉ ከተመቻችሁ ማለት ነው። ያው ይሄ ቻናል ያው ይሄ ሁለተኛ ቪዲዮ ነው ባይዘው
ገና በሁለተኛው ቪዲዮ አሪፍ እየመጣን ነው። እያያችሁት ነው። ርቀት እየራቅን ነው። ገና 2 ቪዲዮ ነው ይባይዘው ፀሐይዋ ገና በ2 ቪዲዮ እንደዚህ የመጣው እንትን እያልኩ ሲሄድ ደግሞ አስቡት። በጣም ምርጥ እንትን ነው ይዤላችሁ የምመጣው። ያው ብቻ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እኔ ደግሞ ገና እቀጥልበታለሁ። ባይዘው ሙቀት ስለሆነ እያያችሁት ነው። በፓካውት ምናምን ነው እየሄድን ያለ ነው። በጣም ይሄ አሁን 1 ሰዓት ነው። 1 ሰዓት እኛ ሀገር ሲሆን አስባችሁታል። ጭር ነው የሚለው። እዚህ ጋር 1 ሰዓት እያያችሁት ነው። በቃ ፀሐይዋ አለች። በስማ እዚህ ጋር ደግሞ ሆቴሎች ምናምን አሉ። ያው ለመግባት እንሞክራለን። ያው ቢች ዳር ምናምን እዛ አካባቢ ከሌለ አልገባም። ያው አመጣጤ ወደሱ ስለሆነ ማለት እዚህ የወረድኩት ባይዘይ ሮዶስ ከተማ አልፈነው ነው የመጣ ነው። ለመጀመሪያ እኔ ስሄድ በዛ አሳያችኋለሁ ብዬ ነው። መጀመሪያ እዚህ ጋር ያለ ነው አልፈነው ነው የመጣ ነው። ትክክለኛው ከተማ ማለት ነው። አልፈነው ነው የመጣ ነው እዚህ ጋር ለማየት ማለት ነው። መጀመሪያ እዚህ አይተን በዛ አድርገን እንሄዳለን። ቀጣይ ደግሞ የት እንደምንሄድ ያው አልወሰንም። ብቻ ቀጣይ ባይዞ በእናንተ ኮሜንት ላይ እችላለሁ። ዩሮፕ የፈለጋችሁት ሀገር ጻፉ። ያው በእናንተ ላደርገው እችላለሁ። ያው ደግሞ ራቅ እንዳታረጉት በኮሜንት ይሄዳለሁ። ባይዞ እስቲ ጻፉ። አሪፍ ሀገር ምናምን ከጻፋችሁልኝ በእናንተ ኢንቫይት እንትን ሀገሩን እናየውና ያው እንሄዳለን። ምን ችግር አለው? መሀል ደሴት ላይ እንደዚህ ታገኛለህ። መሀል በረሃ ላይ ያያችሁት ነው። የልጆች መጫወት ምናምን ነው። ቆይ ፍሮንት አድርጌ ላሳያችሁ። እዩት። በስማ እዚህ ጋር የልጆች መጫወቻ ነው። አይገርምም? ግን ይሄኛው 1 ሰዓት ነው። ባይዘው እንደዚህ በረሃ ስላችሁ ያው የደሴት አካባቢ ስለሆነ ነው። የደሴት አካባቢ አብዛኛው ጊዜ ምርጥ ሆቴሎች ምናምን ነው የሚገኙት እንጂ አብዛኛው እቤትም ይኖራል። ግን አለፍ ብሎ ያው ሀብታሞች ምናምን ነው የሚኖሩት። እዚህ ጋር ሁሉ የሚመጣው እያያችሁት ነው። እዚህ ሀገሩ አይደለም፣ ቱሪስት ነው። ባይዘው ሬስቶራንት እያያችሁት ነው። ኮንስታንት ሬስቶራንት ያው ቀለል ያለ ደሴት ነው። ማርያምን በጣም ነው የሚያምረው። እዚች ጋር እንግባ እንዴ? ምን ትላላችሁ? ቆይ እስቲ ብቻ መጀመሪያ የመጣንበት እናርግና እዚህ ተቀምጬ ማሳያችኋለሁ። እዩት ሰፈሩ አያምሩ? ይሄኛው አይ ቲንክ ይሄኛውም ሆቴል እንዳይሆን አብዛኛው ጊዜ እዚህ ሆቴል ነው እንደዚህ ሰፈሮች የሚበዙት። እዚህ እኛ ሆቴል ነው መሰለኝ እኮ መኪና ምናምን አብዛኛው አሉት ብዬ ነው። እናም ቤተሰብ በድጋሚ ሰብስክራይብ እያረጋችሁ እንዳልኳችሁ ደግሞ ኮሜንት ላይ ጻፉ። ያው ዩሮፕ ላይ አገር እንትን በሉ። በመጀመሪያውን ዩሮፕ ደም ሳላሩ መኪና መጥቶ ነበር እና ጻፉ። የሆነ አሪፍ ሀገር ከሆነ የጻፋችሁት ከተመቸኝ ያው በእናንተ ኮሜንት ይሄዳለሁ። በእናንተ ኮሜንት ማን ሄድበት ምክንያት የለም። በስማ አት ረበለው እት ይሄኛው አያምሩማ። በስማ አያምሩ። ፀሐይዋም ወደ ፊታችን ነች። እዚህ ጋር እዛው እያለን ፎቶ እንነሳለን። እዚች ጋር ሳንወጣ እዚች ሁኜ ፎቶ እንነሳለን። ብቻ ቤተሰብ ሰብስክራይብ እያደረጋችሁ በድጋሚ አሁን
እስቲ ቢች ዳሩ ያው ሆቴሉ እዚች ጋ ነው። መጀመሪያ መክፈል ምናምን ያለብን እንከፋፍልና ያው ወደ ውስጥ እንገባለን ወደ ቢች ዳሩ ማለት ነው። ያው ያለው ነገር እዛ ቢች ዳሩ ምናምን ደግሞ አብረን እናየዋለን። እዩት። ለእናንተ ብዬ የማላረገው ነገር የለም። እናንተም ሰብስክራይብ አድርጉ። እኔ በእንደዛ እየጀመርኩላችሁ ነው። እኔ በአሪፍ ቪዲዮ አሁን በኋላም ገና በአሪፍ ቪዲዮ ስለምመጣ አሁንም ድጋሚ ሰብስክራይብ እያደረጋችሁ ፋሚሊ በቃ ውስጥ እንገናኝ።